የጠቅላይ ሚኒስትር አብይ አህመድ የጅቡቲ ጉብኝት ምን ይዞ መጣ? የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጅቡቲ በማምራት ከፕሬዝዳንት ኢስማኤል ኦማር ጉሌህ ጋር በሁለትዮሽና በቀጠናዊ ፋይዳ ባላቸው ጉዳዮች ላይ ሰፊ ውይይት አድርገዋል። ጠቅላይ ሚኒስትሩ ትላንት ጠዋት ጅቡቲ ሲደርሱ በፕሬዝዳንት ጉሌህ ደመቅ ያለ አቀባበል የተደረገላቸው ሲሆን መሪዎቹ በዝግ ባደረጉት ቆይታ ዋና ዋና ነጥቦችን አንስተው መክረዋል። ከነዚህም ውስጥ ጂኦፖለቲካልና ደህንነት ላይ በቀጠናዊ ሰላምና ጸጥታ ዙሪያ ያለውን ወቅታዊ ሁኔታ በጋራ ለመጋፈጥ በሚቻልባቸው መንገዶች ላይ ተወያይተዋል። እንዲሁም የኢኮኖሚ ትስስርን በተመለከተ የሁለቱን ሀገራት የንግድ፣ የሎጂስቲክስ እና የልማት ስራዎች ይበልጥ ማጠናከር በሚቻልበት ሁኔታ ላይ መግባባት ላይ ደርሰዋል። ይህ ውይይት ለቀጠናዊ መረጋጋት፣ ለኢኮኖሚ ትስስርና ለጋራ ብልጽግና ያለውን ጽኑ አቋም የሚያሳይ መሆኑን ጠቅላይ ሚኒስትሩም ገልጸዋል። በጉብኝቱ ወቅት ጠቅላይ ሚኒስትር አብይ ዶራሌ ወደብን ጎብኝተዋል። ይህ ወደብ ኢትዮጵያ ከውጪ የምታስገባቸውንና ወደ ውጪ የምትልካቸው ንግዶች አብዛኛው የሚያልፉበት ዋና የንግድ መስመር መሆኑም ይታወቃል። ይህ ጉብኝት በአካባቢው በቅርቡ የተደረጉ የወደብና የኃይል ስምምነቶችን ተከትሎ የተደረገና ትልቅ ዓላማን ያነገበ ነውም ነው የተባለው። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የሁለቱ ሀገራት ትብብር ከንግድ ባለፈ ለቀጠናው ሰላም መረጋጋት የሚኖረው ሚና ከፍተኛ መሆኑን ጠቁመዋል። ጅቡቲ ለኢትዮጵያ ዋነኛ የገቢና የወጪ ንግድ በር መሆኗን ተከትሎ መሰል ከፍተኛ የልኡካን ቡድን ውይይቶች ለሎጂስቲክስ ዘርፉ ቅልጥፍና ወሳኝ ናቸው ተብሏል።